የሚሰሩት ሬስቶራንትም አይደለም ራቆት ጭፈራ ቤት ቡና ቤት ነው የሚሰሩ ሸርሙጦች ናቸው። እኔ ስላወቅኩባቸው የኔ አባትሽ ፊትሽን አላየም ምን ሆነሽ ነው አላለም። እንደዚህ የሆንኩ ቀን እሱ ሲደበድበኝ በቃ እዛው ሲደበድበኝ በድስት ይሄ በጣም አሪፍ ድስቶች ናቸው ያሉት ማለት ነው። ይሄ በጣም ጠንካራ ምናምን የሚባሉ አለ አይደለ የጣሊያን በጥፊ ብትመችኝ እኔ የምወድቅ ልጅ ነኝ። እሱ ድስቶቹ ላይ ነው የተጣመመው። ይጣመምበትና ለመምታት አልመቸው ሲለው የሱን ይተውና በመጥበሻ በምንድነው በመክተፊያ ምናምን እንዳለ ቀጥቅጦኝ ይሄ ከዛ በቃ አላቆም ሲል እየመታኝ እዛው እንትን አልኩኝ። በቃ እዛው ፌንት አድርጌ እዛው ቀረው እዛው ተኛው። ከዛ ደሜ ሲፈስ እዛ ትራስ ላይ ተጣብቆ እንትን አልኩኝ። ጠዋት ስነቃ እሱም አየኝ ቀና ብሎ እንዴ ማነው እንደዚህ ያደረገሽ ምን ሆነሽ ነው ብሎ ማልቀስ ጀመር። እንዳልመታ ሰው ሆኖ በቃ ከዛ እኔ ነኝ እንደዚህ ያደረኩሽ በጣም እኔ ራሴን ማጥፋት አለብኝ ምናምን ይላል። ከዛ እኔ ዝም አልኩኝና ምንድነው ዝም የምትይው እኔ ልታሳስሪ ነው ምናምን እኔ አላሳስርህም እኔ አልጠቁምብህም እኔ ምን ልሂድ ስለው ሆስፒታል አምቡላንስ አይጠራም። አምቡላንስ ከተጠራ እኔ እንደደበደብኩሽ ከቤት እንደወጣሽ ደሙ ምናምን ይታያል አለ። አልጋዬ እንዳለ ደም በነም ነበር የሆነው አለኝ። ታምራት በዛ ላይ አባቴ ማለት ነው ያውቃል እኔ እንደደበደብኩሽ። አያውቅም ማንም አያውቅም እኔ አልናገርብህም ብቻ አስወጣኝና ሆስፒታል ልሂድ መጥቶ ይውሰደኝ። ኦኬ አምቡላንስ እንዲጠራ ካልፈለግ ታምራት መጥቶ ሆስፒታል ይውሰደኝ አልኩት። አባቴ ሲያየኝ እንደዚህ ነው ያለቀሰው። አባቴ ምን ሆነሽ ነው ምንድነው ምናምን ሲል ሌቦች ደብድበውኝ አልኩት። ሌቦች ደብድበውኝ ነው አልኩት። እንግዲህ በቢጃማ ምናምን ያልኩት ሌቦች ሊደበድቡኝ የሚችሉት ዘንጬ ምናምን ነው ውጭ ሊሆን የሚችለው። ይሄን ያህል ደግሞ ሌባ ለምን ይደበድበኛል? መውሰድ የሚፈልገውን ወስዶ ለምን አይሄድም? ማለት አሁን እሷ እህትየውም ሌቦች ነው የደበደቧት እያሉ እያወሩ ስለሆነ ነው እንደዚህ ምልሽ። ከዛ ሆስፒታል ስደርስ ዶክተሮቹ በጣም ነው የደነገጡት። እንዴት ነው ቆመሽ የመጣሽው? እንዴት ነው የተረፍሽው አሉኝ። ይሄ ፀጉሬ እንዳለ ተላጭቶ ዳሩ ነው የተውልኝ። እንደዚህ ፀጉሬ ተጠባብቆ መቁረጥም አቅቷቸው ማለት ነው። ከዛ መሀሉ ተላጭቶ 3 ቦታ ተሰፍቶ እሱ ደግሞ ሁሉም ማስረጃ አለኝ። ሁሉም የዶክተር ወረቀት ማስረጃ አለ። ከዛ እኔ እነዚህን ፎቶ እንደምንም ብዬ ላኩኝ ለጓደኞቼ። እንደገና ቤት ከመጣው መላክ አልችልም። ለጓደኞቼ ስልክ አበዱ። አሜሪካ ያለው ጓደኛዬ ሚኪ የሚባለው ጉግስ ምን ውስጥ እንዳለው እንድታቁ ብዬ ነው። በቃ እንድታቁ ብዬ ነው ምንም እንዳትሉት ምናምን ስል ጓደኛዬ ሚኪ የሚባለው ታቻለ ከፈለግሽ አስገቢው። እሱ ደውሎ ከአሜሪካ ያሉት ኮንታክት አድርጌ ከጠበቆች ፖሊሶች ጋር አስይዘዋለሁ እኔ እንደዚህ አልችልም ብሎ አበደ። እሱ ማለት ነው ሚኪ። እኔ ለምኜ እህቶቼ ቢሞቱ በአጂ ሳይሆን ሚኪ አንተ ነህ ያስገደልክብኝ፣ ከጠቆምክ እሱ ይገልብኛል አልኩትኝ። እንዳታስገድልብኝ እባክህ ሚኪ ተው ብዬ ለምኜ ተጣልተን ተጨቃጭቀን ተሰደውነን ነው። ከዛ ሚኪ እንደደወለ አወቀ፣ እንደዚህ ያለ እንደሆነ አወቀ። ሀጂ እንደዛ ሲያቅ ለእነሱ ለራሳቸው ደውሎ ነው የሰደባቸው። አርፋችሁ ተቀመጡ ምንም አታመጡም ብሎ ማለት ነው። ይኸው እዚያ ልጅ ዊና ትነግርሻለች። ገባሽ? እኔ ምንም ይሄ ተደብድቤ አንድ ቀን ትቶኝ በሄደ ነው ጸሎቴ። ተንበርክኬ ዳዊት መድገም ጀመርኩ። 2 ሰዓት ሙሉ ነው የምጸልየው። እባክህ ጌታዬ ከዚህ ነገር አውጣኝ ብዬ። እኔ ፊልም ራሱ እንደዚህ አይቻልም። እንደዚህ አይነት ፊልም በጣም ከባድ ሰው ናቸው። በጣም ማውራት ይችላሉ፣ ምናምን ሰው ማሳመን ይችላሉ። ከዛ አባትሽ ይቅርታ አድርጊልኝና እንደዚህ ተደብድበሽ አባትሽ ሌባ ደብድቦኝ ነው ስትይ ሌባ ቤት ውስጥ የነበረውን ሻንጣ ጥርግርግ አድርጎ ከዛ ደግሞ የዛኑ ከሱ ቀን ሰርቆ ከጠፋ ቀን 2 ቀን ነው
2 ቀን በፊት ከኢትዮጵያ ሰው ይመጣል፣ የሆነ የቀለም ፋብሪካ ያለው እዚህ የቀለም ነገሮች ብቻ ሊያዋራ አባቴ ጋር በጣም ታማኝ ሰው ማን ነው ሲባል አባቴ የኔ አባት እሱ ያግዘው ወደዚህ ወደዚህ አድርገው ተብሎ አባቴ እንትን ይለዋል። ሰውየው ከኤርፖርት ተቀብሎት ሆቴል አልያዘም ሰውየው። ከዛ አጋጣሚ ማን ይደውልለታል? አባቴ እሱ ይሄ ሀጂ ማለት ነው የኔ የሚደበድበኝ ወደ ሆቴል እየሄድን ነው እየፈለግን ነው ምናምን ሲለው እሱ አይ እኔ ሆቴል አውቃለሁ እዛ ሲዛቸዋለሁ አሪፍ እኛ ሰፈር አካባቢ አሪፉ እዛ ነው ልውሰዳችሁ ይላቸውና ሆቴል እዛ ሲዛቸዋል። ከዛ በሚቀጥለው ቀን ሰውየው ሻንጣውን አባቴ መኪና ውስጥ ትቶት የሰውየው ሻንጣ ተወሰደ። መኪና የአባቴ መኪና መስተዋቱ ተሰብሮ ማለት ነው። እና መስተዋቷን ራሱ የሰበሯት ይሄ አዝነው አለ አይደለ ስብር አድርገው ጀስት ለመክፈት እንጂ ሌባ ፍርክስ ነው ሙሉን የሚያደርገው አይደለ። የሰውየው ሻንጣ ተወሰደ እንዴ። ከዛ ሲመለሱ አባቴና ሰውየው ሻንጣው ተወስዷል። በራሪ አሁን መጣ ማለት ነው። እገላችኋለሁ እህቶችን እንደዚህ ነው እንደዚህ ነው እንደዚህ በጣም በፍርሃት እኔ ልሞት ነው። ከዛም አማራጭ ምንድነው አንቺ ጋር መምጣት ሆነ። በቃ ከዚህ በኋላ ምንም ብሆን ችግር የለብኝ መጥቼ ተናግሬያለሁ ያለብኝ ነገር ሁሉ እና አሁን በምንድን ነው የሚያስፈራራሽ? አሁንም ድረስ እህቶችሽን እገልብሻለሁ እያለ ነው የሚያስፈራራሽ። እሱ ብቻ አይደለም ሀቡ፣ እህቶችሽን ብቻ ሳይሆን የራቆት ቪዲዮ አለኝ ፖስትባታለሁ ብሎ ለአባቷ ነው ቮይስ ሚልክለት እንደዛ ብሎ ማለት ነው። አባቷ አወቁ የዚህን ሰውዬ ክፋት? አዎ በስተመጨረሻማ አወቁ እኮ ይዞም ሲጠፋ ምናምን። ወንድም ነው ግን እኔ ሊናን ነግሬያት ነበር። ሀቡዬ ይቅርብሽ፣ ይሄ ወንድ አይሆንሽም፣ ህይወትሽን ነው የምታበላሹ ብዬ መክሪያት ነግሬያት ነበረ። አልሰማም ብላ ማለት ነው እሷ አልሰማም ብላ እፍ ብሎ አብረው እኔ ይኸውልሽ ስለኔ ሮማ ማአት ሰው አይደለም ሮማ ብዙም ሀገር ታወቃለሁ። እዚህ ጋር አላንቺ መጥቼ ጊፍት ምናምን የምሰጠው ኦፍ ኮርስ እኔ በጣም በፊት ሀብታም ባል ነበረኝ፣ ፕራይቬት ጀት ያለው ባል አለኝ፣ በጣም ፌመስ ነኝ፣ በጣም ነው የምታወቀው። እነሱ ባመጡብኝ ጣጣ ሀቡ ከቤቴ ወጥቼ እኔ እንኳን አንቺ እንኳን አትታዘቢኝም ጠፋሽ ምናምን እያልሽ ትጽፊልኛለሽ እኮ አንዳንዴ ሳሪዬ ጠፋሽ የምትይኝ እንደ በፊት እንኳን ብር ቲክቶክ ብር ስለሌለኝ ነው ቲክቶክ ጊፍት ማልሰጠው። እኔ እዚህ ጋር ሰው እንዲወደኝ ብዬ ጊፍት የምሰጥ ሰው አይደለሁም። አንቺ ቤት መጥቼ እንደዚህ ልመስገን ፎሎ ልደረግ እንኳን ድምጼን አጥፍቼ ሰጥቼ ነው የምወጣው። ሀቡዬ ታውቂያለሽ፣ ለአንቺ ስለኔ ማስረዳት አይጠበቅብኝ። እርዳታ ላይ ተሳተፍኩ ብዬ እንኳን አላወራም። ሰው እንዲወደኝ ብዬ ማረግም ሰው አይደለሁም። ነይ እንደውም አንቺ ነሽ ነይ ሳርዬ እሷ አትወድም ተዋት እዛ ትቀመጥ ነው የምትይው። ነይ ፎሎ ያርጉሽ እንኳን ስትኝ አትገባም እሷ አይደል የምትይው አንቺ። ሀቡ ለመወደድ ቢሆን አልገባም ነበር ፎሎ አልደረግም። ትክክል። እና ፎሎ እንኳን አልፈልግም። ምስኪን ሰላም እቺ የዋህ ልጅ የተሰራባት ድራማ አንድ ቀን እግዚአብሔር ይገልጽላት ይሆናል። አለቀ። ሰላም ግን አንዴ እግዚአብሔርን አንዴ ወላሂ ነው የምትይው ማሬ። እኔ ልጆቼን ከክርስቲያን ነው የወለድኩት። እኔ ሙስሊም ነኝ። ከክርስቲያንና ከሙስሊም ጋር ነው የኖርኩትና እግዚአብሔር አላህ አንድ ነው። ሀቡዬ ቮይሱን የላኩት አባትየው ሌባ ነው ተፈላጊ ነው ብሎ ፌስቡክ ላይ ለጠፈ። ኦኬ ፌስቡክ ላይ ሲለጥፍ ቮይሱን ልኬለታለሁ። በጣም የምወደው በጣም ማከብረው ሰው ነው። ምንም ጥርጥር የለውም። ይወደኛል፣ ያከብረኛል፣ ይወደኛል፣ ያከብረኛል። ልክ ነው። ቮይሱን የላኩለት ፌስቡክ ላይ ሲለጥፍ ብየዋለሁ። እኔ ከእሷ ጋር ምንም አይነት የራቆት ፎቶ የለኝም። አሁን የእህቴንም የራሷንም ድራማዎች ነው ምነግርሽ፣ በጠቅላላ ያለውን ድራማ። ሲጀመር ነገሩ እኔና ሊና የመጣላት ነገር የመጣው የሮማ ሰው በጣም ያውቃል። አይደለም እኔ ልሽ ስዊድን ውስጥ መጠየቅ ትችላለሽ። ይሄ ዘርፎ መጣ ምናምን መጣ ለሚሉት የምሰራው ቢዝነስ አለ። ያ ቢዝነስ እንዲህ ነው ብዬ አሁን መግለጽ አልችልም። ግን ቢዝነሱ ሌብነት ሳይሆን መበደር ተበድሮ መሄድ የሚፈልግ ሰው ይበደራል። እኔም ወስደውን 30% ወስዳለሁ። በማገኘው ብር ካሽ ማውጣት ስለማይቻል ትክክል ነው። እስከ 100 ሺህ ብር 80 ሺህ ብር ዩሮ ድረስ
ሰዓት እገዛበታለሁ። እሺ አሁን እንደዚህ የሚንጫጩት ይኸውልሽ፣ የትግራይ ፌስቲቫል በተዘጋጀ ቁጥር ሙሉ ሎካሉን ነው የምከፍልላቸው። እርዳታ አይደለም፣ እርዳታ ነው የሚያውቁት እነሱ። እኔ ሎካሉን ነው የምከፍልላቸው ነው የምነግርሽ ያሉት። ሙሉ የሚከፍል የለም። ዳይመንድ በጨረታ አሸንፌ ዳይመንዱን ሰጥቻቸዋለሁ። ይህ ሙሉ የስዊድን ህዝብ የሚያውቀው ነው። ገባሽ? እዚህ ጋር ተሰረቅን ብሎ ከስዊድን የሚመጣልሽ ሰው የለም። ለምን መሰለሽ? ያ የሄደው ሰው 7% ሰርቆ ነው ሄደው። ስለዚህ ከመንግስት ዘርፎ የሄደ ሰው ከመንግስት ተዘረፍኩኝ ብሎ አይመጣም። ማወቅ ያለብሽ ነገር አንድ። ሁለተኛ ነገር ሊናና እህቴ የሚሰሩት ሬስቶራንትም አይደለም፣ ራቆት ጭፈራ ቤት፣ ቡና ቤት ነው የሚሰሩ። ሸርሙጦች ናቸው። እኔ ስላወቅኩባቸው የእኔን ጓደኛ ልኬ ሁለቱም ይዋሹኝ ነበረ። የት ናት? አይ ሊና አልወጣችም፣ ሪሴፕሽን ናት፣ እስክትወጣ ድረስ እየጠበቅኳት ነው ምናምን ይሉኛል። እኔ ሲያገኙ በጣም ተጠራጠርኩና ጓደኛዬን ከስዊድን አስመጥቼ ብር ሰጥቼው ገባ። ሁለቱንም ቁጭ አድርጎ ቲፕ እየሰጠ እየጋበዘ እንደፈለጉ ሰርተው ምናምን ቲፕ ተቀብለው ወጡ። መጣ፣ አገኘሁት። ምንድነው የሚሰሩት? ምንድነው ቦታው አልኩት። ቤቱ ቺካ ቡም ይባላል አለኝ። ጣሊያን ውስጥ ማለት ነው። የራቆት ጭፈራ ቤት ነው። ኦኬ። ስለዚህ ዋሸችኝ ማለት ነው። ውሸት ስላገኘሁባቸው እህቴ ቀጥታ ትደውልላታለች። ለማን? ለሊና ትደውልላትና ሰውዬሽ እኛ ስራ ቦታ ድረስ መጥቶ ነበረ